ምን አባትክ ነው በቅርብ ማብደው ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ጸጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎችን ጠቅላላ አጭር ቀሚስ አድርጋችኋል እንዴ? ቤተክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? በዓለም ላይ ተደርጓል። ነጮች እኮ ይሄን ያደረጉት ቁሞ ቀር ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው እንጂ ኢየሱስን ብለሽ አለ። አንዳንዱም የሰንበት ተማሪ በኦርቶዶክስ ወንድ ለመመልመል ነው የምትሄጂው። ወንዱም ሴቷ ያችን ቆንጆዋን መቼም ድንግልና ስለተባለ ጡቷ ልትዳብስ ነው የምትሄደው። ኢየሱስን ብላ አይደለም የምትሄደው። አንተ ሌባ ጥርቅሙ አረከሳችሁት። የጌታ እራት ምናምን እያልክ ትቀልዳለህ። ይታበ ለማዋረድና የምዕራባውያን ተልኮ የዘበጠሩ ኢትዮጵያ ውስጥ ይሄን ሱፍን ወጥረህ ቂጥሽን በታመታ እያረግሽ ምናምን ወራዳ ተጨባበጡ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመህ ፔንት ያብረ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚል በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበጥ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታናድድም ምናምን የምትለው ሜሪ ክርስማስ ተብላለች። አሁን በዚህ በዓለም ላይ ላልሰለጠነ ህዝብ ቦቲ ብታረግለት ሽታው መከራ ነው። ፈረንጅ ቢያረግ በክረምት ነው የሚያረገው፣ በጭቃ ነው የሚያረገው። ኦሮሞ ግን በጋ የሚያረገው። ችግሩ የኦሮሞ በበጋ ስለሚያረገው። ኦሮሞች ከዛሬ ጀምሮ ብነግራችሁ የምትሰደቡበት ልንገራችሁ። እናት አባቶቻቸው ያውቁ እንዳማረው ገበሬ ናቸው። የተማራቸው ኦሮሞች ይልቅ በበጋ ቦቲ ጫማ አታድርጉ። ላስቲክ ነው። አንደኛ ፀሐይ ነው፣ ላስቲክ ነው፣ ይቃጠላል። ለእግራችሁም እግራችሁንም እንዳለ ነው እንትን የሚያደርገው። አላሽቆ ብታዩት ባክቴሪያ ምን ይፈጥራል። ሽታው በአካባቢ ያስቀምጥ። አማራስ በበጋ በረባሶ ነው የሚያደርግ። አየው አማራ ስልጣኔ። የአማራ ገበሬና የኦሮሞ ገበሬ ተመልከቱ ልዩነቱ። ያኛው በበጋ ቦቲ ሲያደርግ፣ አማራ ደግሞ በበጋ በረባሶ ያደርጋል። በረባሶ ምንድን ነው? ጥልፍልፍ ጫማ ነች፣ ከመኪና ጎማ የተሰራ ነው፣ ክፍት ነው። አማራ የሚፈልገው ከታች እሾ እንዳያወገው ብቻ ነው። ክፍት ስለሆነ አቧራ ብቻ ነው የሚገባው። አቧራውን ደግሞ ወራጅ ወንዝ ጋር ይቀመጥና ላጥላጥ አድርጎ አድርቆት ደረቅ ይላል። 10 ደቂቃ ሲደርቅ ይጓዛል። ተመልከት አማራ። ትዝታው ሳሙኤል የተባልክ በጣም ወጠጤ ዱርዬ ያልከውን ሰምቻለሁ። ትናንት የሆነ ሰው ልኮልኝ ሞጣ ወደ ክርስቶስ ኢየሱስ መምጣት አለ። ሞጣ ወደ እግዚአብሔር ይምጣ። እኔ የሆነ ጓያው መሰልኳቸው ነው ፔንቴ። እኔ እኮ ለሆዴ አልኖርም፣ ለከርሴ አልኖርም። እንዴት ነው እኔ ፔንቴ መሆኑ? እንዴት ብንቀይር ውዳቂ ነው ብያለሁ። ኦርቶዶክስኛ ልሙት መዝሙሩ እኮ ራሱ ቅላጼው ዜማው ልዩ እኮ ነው። እጣኑ ፔንቴ ውስጥ ብመጣው ምን አይነት እጣን ነው የሚሸተኝ? ዶድራንት ነው የሚሸተኝ። የሴት መቀመጫ አጠር ያለች ቀሚስ ነው የማይ። አስቸጋሪ ነገር ነው። ሰውነት ትፈተናለህ። መሳሪያ ሊቆምብህ ይችላል። አስቸጋሪ ነው ፔንቴ። እኔ አልገባም። ተጨባበጥ ይባላል እኮ ሴትና ወንድ ተሳሳን እንደናችሁ የታ መንፈስ ፈቅዶታል። ፓስተሩ እኮ እናንተ ሰዎች $1000 ገዝቶት እኮ በቃ ይችን ፈልጊያታለሁ ነግሮኛል። ጥቁር ቀሚስ የለበሽ እንደዚህ አይነት ጋምቤላ ጫማ እንደዚህ ወደ ምናምን እንደ አዳነች አበበ አይነት ካልሲ ያደርግ ከፈልገሻል ረዘም ያለ ጌታ ፈቅዶታል እኔ ነኝ ብላ ነው የምትወጣው። ሙድ እኮ እኔ ጴንጤ ሆኜ እንዴት እንከሳ ማልችልማ። ትዝታው አጀንዳ መስጠትሽ ነው። አንቺ ወጠጤ ዱርዬ ነው ይሄ ሰውየውን ዱርዬ ነው። ኦርቶዶክስ ምን አባት ሆኖብን ነው እዚያ የሄድከው? እዚህም እኮ ኦርቶዶክስ ነው መስበክ ትችላለህ። ማን ይከለክላል? ኦርቶዶክስ ነው ብለህ እንደኔ መንቀሳቀስ ትችላለህ። ቢዝነስ ይቅር ይበል አፈር ብላ። ምን ማን ነው ይቅር የሚለኝ? ይቅር የሚባል ነገር የለም። ውሸት ነው። 3000 ዓመት አፈንድደሻል አንቺ ቆሻሻ። 3000 ዓመት አፈንድደሃል አንቆሻሻ። ዳቦ ከሰማይ ልታወርድ አልቻልክም። በመቆፈር ነው ድንች የተገኘ። ደንቆሮ ቆጮ ተሸካሚ። አትጹም አትጸልይ። አሁን ጹምና ጸልዩ የሚባል የኢትዮጵያ ሕዝብ አንድ ዳቦ በ3 ቀን መብላት አቅቶት የት አባቱን አግኝቶ ነው የሚጾም? የትኛው ስጋና ቅቤ ደልቶት የኢትዮጵያ ሕዝብ ጹም የሚባል? ሁልጊዜ ጾም አይደለም ወይ? የት አባት ነው አብርሃም የሚጸልይ? ይሄን ካድሬ
ቀሚሱን በቤንዚን ረሽተህ ቂጡ ላይ ክብሪት መለኮስ ያስፈልጋል። 4 ኪሎ አደባባይ ላይ ነበር ደርድሬ 30ኙን 40 ይሄ ምናምን የምትለው ቀሚስ ኮታችን ቤንዚን ነክሬ ነበር ቂጡ ላይ ክብሪት እየጫልኩ ማባረር። ይቅር ይበልህ ምናምን ነገርኩ እኮ ገብርኤል መጥቶ አሁን ይምታይ ብያለሁ። ሚካኤል ለምን አይመጣም? ሰይፉን እያወናጨፈ አይመጣም። ማታለያ ነው። ገብርኤል ለአንድ ሰው አይመጣም። ገብርኤል ከመጣ ለአንተ ርዳትና ረሃብ አይመጣም። አንተ ወደ አህያ ማይ ሚካኤል ከመጣ የሞተው ቅዱስ ጊዮርጊስ የተባለው ሰው በፈረስ መጥቶ አይደንም። አንተ አህያ ድሮን ሲጥል ቤት አባትክ ነበር አመጋጃ። ከቅዱስ ጊዮርጊስ ቤተክርስቲያን 6000 ጫማ የደቡብ ጎንደር አንድ ፊዚክስ መምህር ሲገደል ሃይ ብለ ልጅቷ እንጽና ጊዮርጊስ በፈረሱ ይመጣል። ያቺ እኮ ጎበዝና 7 ዓመት ነው። ያ ሁሉ አዛውንት ደደብ ሜክሲኮ አደባባይ ላይ ያለም የተገኛችሁት ጫማችሁን ጥላችሁ በማይክሮፎን አለም ውሰዱ የተባላችሁ ንስሐ ግባ ይላል ማርያም ብሎ ስም ይዞ ምን አባ ነው ንስሐ የምገባው? ምን አድርጌ ነው ንስሐ የምገባው? ምን ሰርቼ? ማን ነው ንስሐ የሚፈታኝ? ቄሱ ይሄ ካህኑ የውሸት ታቦት ይዞ የሚዞሩ ሞጣ ጨልሏል። የጨለልከው አንተ ነህ። መሀይም እኮ ስለሆንክ በባህል በሃይማኖት እንደ ልደት በሬ አስራው እንደ በመጫኛ ቁጭ ስላደረጉ ትደነግጣለህ። እኔ ለተናገርኩት አንተ ለምን አባት ፈራለህ? ትቀዘፋለህ አትበል። እስካሁን አልተቀዘፍንም እኮ። የት አለ እስኪ ቅሰፈን። ኢየሱስ የት አለ? ከምጽአት ቀን በኋላ መጥቶ ሊያድነን ነው። ያኔማ ሁሉም ሰው ይነሳል ተብሏል። አብረን እንነሳለን። መቼ ነው የኛ አምላክ የሚያድነን ብለህ መጠየቅ አለብህ። የጨለለው ራሱ አንተ ህዝቡ ነው የጨለለው። ያልጨለለው የጨለልክ አንተ ነው። በሃይማኖት አስረውሃል፣ ገንዘው ለቀውሃል። ትንፈራገጣለህ። ነጣ ለለብስ ጅብሪል እንጣ እያልኩ ነው እኮ ና በለው። ስለዚህ ኦሮሞ ተዋጋ ነው የምልህ። ቅዱስ ጊዮርጊስ በፈረሱ መጥቶ አይዋጋልህ። አማራ አይዋጋልህ። በሱሪ ላይ የምትጸዳዳ ኦሮሞ ቀጥልና አገሩ ሰራው ብለሃል። ሁሉ ነገር የኔ ነው ብለሃል። ቀጥል። 66 የሆነ ነገር ብለው ካርገ የኔ ማይም ደግሞ ማይም ምን ሊሰራ ገባዝ ውስጥ አራራራ አንድ አየው 66 ያለ ማለት አይቱ ካስረታቸው ነው። አሶት ብለው ካርጉት። እኔ እኮ አስረግጬ እየነገርኩት የሰው ጅል የሚለው አባር ጠላት ነው። አባር እኛ እንዳንነቃ የሚሳደቡትን ሚውት አይደለም ታረጉ። በብሎክ ሸኘው ጅልጥ የጅልጥ ልጅ ይናህያልሽ አንተ አስመሳይ ሆዳም ቆሻሻ። አንድ ሰው ለ10 ሰው ሼር አድርግ። ምን አባት ፈራለህ? ትደበቃለህ። ገባ ብል ሀብታሙ እያለሁ ከታች ምን አባት ሰማ ውጣ ግባና ተመልከት አለ። ብሎክ ነው ማድረግ እያንዳንዱ ግባ ወደ ውስጥ እያየው ነው። ከታች ተቦርነ የምትባል ሰውዬ ግባ ወደ ላይ አንተ ታማኝ በየን እያየው ነው። እያንዳንድ አብይ አህመድ ከአዲስ አበባ ግባ ወደ ውስጥ አንዳርጋችሁ ግባ። ተመስገን ጥሩ ነው። ገባ በል ወደ ውስጥ ወራዳ ሌባ ሁሉ ምን አባ ተደብቀህ ትሰማለህ? አማራ ኪላ ከታች አለ። ና ግባ። እያየኋቸው እያንዳንዱ አካውንታቸው ነው ጋር ንጉሱ ጥራው አለባ አለ ኦሮማራ ብለህ 1 ሚሊዮን አማራ አሰበች። ና ግባ። እሱን ሚውት አርጉት። አንተ ደንቆሮ አሳሰባችሁ ዝቅተኛ ሰዎች አትግቡ። አይኪው ከ10 በታች የሆነ ሰው እዚህ ውስጥ እንዳይገባ፣ ከ110 የሆነ ሰው እዚህ ውስጥ እንዳይገባ። አይኪዋችሁ የብሬን አንደርስታንዲንጋችሁ ከ100 ልኬት ከ10 በታችና 10 የሆናችሁ ሰዎች እንዳትመጡ አትምጡ።